ኢዮብ ዮሐንስ እባላለሁ። ዶዳይን ጆይን ካደረኩ ኦልሞስት 2 ዓመት ሊሞላኝ ነው። በአሁኑ ሰዓት በባትሪ ሲስተም ዲፓርትመንት ውስጥ ኤሌክትሪካል ባትሪ ኦፊሰር በመሆን በመስራት ላይ ይገኛለሁ። ከግራጁዌሽን በኋላ ነበር ዶዳይን ጆይን ያደረኩት። ጆይን በማድረግበት ሰዓት አሴምብሊ ቴክኒሻን በመሆን ነበር እየሰራው የነበረው። ከዛ መቀጠል ወደ ኤሌክትሪካል ባትሪ ኦፊሰርነት ፕሮሞት ተደርጌያለሁ። ቴክኒካል ኖሌጅን በደንብ ፕራክቲስ ማድረግበት ኦፖርቹኒቲ አግኝቼበታለሁ ብዬ አስባለሁ። ከሱ በመቀጠል ወርክና ፕሮሰስ ዲሲፕሊንን ዲቨሎፕ አድርጌያለሁ ብዬ አስባለሁ። የካምፓኒ ደግሞ እንደሚታወቀው ከ2000 በላይ ባይኮች በዚህ ሰዓት ፊልድ ላይ ይገኛሉ። እነዚህ ባይኮች ላይ የራሴ የሆነ አሻራ አሳርፌያለሁ ብዬ አስባለሁ። እንደሚታወቀው ዶዳይ ስታርታፕ ካምፓኒ ነው እና ስታርታፕ ካምፓኒ እንደመሆኑ መጠን ፍሬሽ ጆይን ለሚያደርጉ ሰራተኞች ያላቸውን እውቀት ኢምፕሊመንት ለማድረግ የተሻለ ቦታ ነው ብዬ አስባለሁ። በተጨማሪም ደግሞ ያው እንደሚታወቀው ብዙ አይነት ዲፓርትመንቶችን የማየት ኤክስፒሪየንስ የማድረግ እድል ይኖረናል። ብዙ ዲፓርትመንት ላይ ፕሮሞት የመደረግ ወይም ደግሞ የማደግ እድል ይኖረናል። በቅርቡ አሳክቼዋለሁ ብዬ ከማስባቸው ነገሮች አንዱ ወደ ቻይና ሀገር በስራ ጉዳይ የመሄድ እድል አግኝቼ ነበር። በዛ በነበረኝ ቆይታ ኤሌክትሪካል ባትሪ እንዴት ማኑፋክቸር ይደረጋል የሚለውን ፕራክቲካል የማየት እድል ኖሮኝ ነበር። ሌላው ዓለም እንዴት ነው ኤሌክትሪካል ባይኮችን እየተጠቀመ ያለው የሚለውን ነገር ኦብዘርቭ የማድረግ እድሉን አግኝቼበታለሁ። ሌላው ዓለም እንደ ባህል ነው እያየው ያለው። በዶዳይ ውስጥ በነበረኝ ቆይታ ራሴ ላይ ዲቨሎፕ አድርጌያቸዋለሁ ብዬ የማስባቸው ነገሮች አሉ። የመጀመሪያው ቴክኒካል ስኪል ነው። ሁለተኛ ደግሞ ኮንሴፕቹዋል የሆነ ስኪል ነው። ይህም ስንል ከባትሪ ጋር ሊሆን ይችላል፣ ከኤሌክትሪካል ቬሂክል ቴክኖሎጂ ጋር ሊሆን ይችላል። ሶስተኛው ደግሞ ሂውማን ስኪል ነው። ሂውማን ስኪል ሲል ቲም ወርክን ነው። እንዴት ከተለያዩ ካልቸር እና ባህል ካላቸው ሰዎች ጋር እንዴት ስራን መስራት ይቻላል የሚለውን ነገር ዲቨሎፕ አድርጌያለሁ ብዬ አስባለሁ። ዶዳይን በአንድ ቃል ስገልጸው የተግባር ትምህርት ቤቴ ነው ብዬ ነው የማስበው። ትምህርት ቤት ላይ የነበረኝን ኮንሴፕቹዋል የሆነ ኖሌጅ እና ስኪል ወደ ተግባራዊ ወይም ፕራክቲካል ስኪል የምቀይርበት ቦታ ሆኖኛል ብዬ አስባለሁ።